ቀይ ወደደና እባብ የነደፈው ሰላም ነው እንዴት ነህ? እልም ስልም ይላል አያዋይም ለሰው። ስልኬ ተበላሽቶብኝ ነበር። ውይ የኔ እናት አይዞሽ፣ ካርድ አውጥተሻል? የምን ካርድ? የት እንደመጣሽ አላወቅሽም እንዴ? ቃል ሞባይል አጠቃላይ የፖስ አገልግሎት እኮ ነው። ማንኛውንም ስልክ እንሰራለን፣ እንጠግናለን፣ እንከፍታለን፣ እንዘጋለን። ሃርድዌር፣ ሶፍትዌር፣ ስክሪን፣ ባክዋርድ፣ አንደርግራውንድ፣ ባክግራውንድ፣ ባትሪ። ለማንኛውም የታል ስልክሽ? ይሄው። አማይጆክ 10 ዓመት ሙሉ የፈጋሁት ይሄን ጠጠር ስልክ ለማስተካከል ይመስልሻል? ይኸውልሽ ይሄን ጠጠር ስልክሽን ያዢና አርቀሽ 10 ሜትር ወደታች ቆፍረሽ ቅበሪ። እንካሽ ይሄን እንስራልኝ። ምን ሆኖብሽ ነው ይሄ? የአይሮፕላን ምልክት እያሳየ አላደዋውለኝ አለ። ለዛ ነው እቺን የገዛሁት። ተፈቶ ይታ 10 ሺህ ብር ትከፍያለሽ። ለምንድን ነው 10 ሺህ ብር የምከፍለው? እየመጣሽ ተኝ። ይኸውልሽ ለምን መሰለሽ? ተፈቶ ካልታየ በቀጣይ የመርከብ፣ የባቡር፣ የባጃጅ እንዲሁም የመኪና ምልክቶችን ሊያሳይብሽ ይችላል። ያ ደግሞ ማለት ነዳጅ ስንት እንደገባ ታውቂያለሽ አይደል? ቢሆንም ግን 10 ሺህ ብር በዛ። እኝክ ይኸውልሽ አንቺ ከምትከፍልኝ 10 ሺህ ብር ውስጥ 45%ቱን ለኤርላይንስ ነው የምከፍለው። ለመሆኑ ስልክሽ ስንት ቀን ነበር ሲበር የነበረው? ሳምንት ሆኖ እንደዚህ ከሆነ። ድሮም ፍቅረኛ የተጠራጣሪ ነው እንኳን ስልኬ ዘግቶበት። ይሄው በቃ ስራ ቦታ ይመጣል፣ ትምህርት ቤት ይመጣል። የሴቶች ሽንት ቤት ብቻ ነው መግባት የቀረው። እሱ ደግሞ አበዛው። ወንድ አሰዳቢ እንደኔ ኮራ አይልም። ትሽ ምን አልክ? አሁን ለማንኛውም ስልክሽን ናቪጌት አድርጌ እሰራልሻለሁ። የፍቅራችሁ ሁኔታ ወደ ቀድሞ ህይወቱ ይመለሳል። በአንድ ድንጋይ ሁለት ወፍ ማለት ይሄ አይደል? ቃል ሞባይል አጠቃላይ የስልክ የፖስ አገልግሎት